ሰላም ሰላም ቤተሰቦች፣ ዛሬም በአዲስ መረጃና በአዲስ ቪዲዮ ተመልሼ መጥቻለሁ። መረጃዎቹንም አቀርብላችሁ እኔ ፍሬዘር ነኝ። ቤቱንም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መጀመሪያ መረጃችን ስንገባ ሴኔጋል ለስፖርት ገላጋይ ፍርድ ቤት ይግባኝ እንደምትል ይፋ አድርጋለች። ቀደም ብለን እንደሰማነው አፍሪካ ዋንጫ ካፍ ወይ ደግሞ የእግር ኳስ ፌዴሬሽኑ ካፍ ከሴኔጋል ዋንጫውን አንስቶ ለሞሮኮ እንደሚሰጥ ውሳኔ አስተላልፎ ነበርና ለዚህ ደግሞ ሴኔጋል ምላሽ ሰጥታለች። የአፍሪካ እግር ኳስ ፌዴሬሽን ካፍ ሴኔጋል አሸንፎ የነበረው የአፍሪካ ዋንጫ ለሞሮኮ አሳልፎ መስጠቱን ተከትሎ በምዕራብ አፍሪካዊቷ ሀገር ጉዳዩን ወደ ዓለም አቀፍ ስፖርት ገላጋይ ፍርድ ቤት ክስ እንደምትወስደው አሳውቃለች። ሞሮኮ ከሴኔጋል በተገናኙበት የአፍሪካ ዋንጫ ፍጻሜ የተፈጠረው ውዝግብ ምክንያት ሴኔጋል ጥፋተኛ ሆና መገኘቷ ወስደው የነበረው አፍሪካ ትልቁን ዋንጫ እንድትመልስ ካፍ ውሳኔ ማሳለፉ ይታወቃል። የሴኔጋል እግር ኳስ ፌዴሬሽን ካፍ ያሳለፈው ውሳኔ ፍትሃዊ የጎደለውና ተቀባይነት የሌለው መሆኑን አሳውቋል። የሴኔጋል እግር ኳስ ፌዴሬሽን ብቻ ሳይሆን ሙሉ ተጫዋቾች ከሳዲዮ ማኔ ጀምሮ ያሉ ተጫዋቾች በሶሻል ሚዲያ ሀሳባቸውን አስተያየታቸውን ሲሰጡ ነበረ። እንደዛውም የተለያዩ የአፍሪካ ሀገራትም ይህን ነገር ሲያወግዙ እንደነበረ መረጃዎች ያሳያሉ። እስቲ ሀሳብ አስተያየታችሁን እናንተም ስጡበት። ወደ ሁለተኛው መረጃችን ስንሸጋገር የሰሞነኛ የቻምፒየንስ ሊግ ሀሳቦች ይሆናሉ። ትናንትና ሲካሄድ የነበረ ቀሪ ጨዋታዎች ነበሩ። እነሱም ባርሴሎና ከኒውካስትል ላይ ትናንት ቀድሞ ጨዋታን ጀምረው ነበረ። ባርሴሎና ከኒውካስትል ጋር ተጫውቶ 7-2 በማሸነፍ ለሩብ ፍጻሜ ደርሷል። ባርሳ በአውሮፓ ሻምፒየንስ ሊግ ጥሎ ማለፍ የመልስ ጨዋታ ባርሴሎና ኒውካስትል ዩናይትድን 7-2 አሸንፏል። በካምፕ ኑ በተደረገ ጨዋታ ራፋኒያ እና ሮበርት ሌቫንዶስኪ እያንዳንዳቸው ሁለት ግቦችን ሲያስቆጥሩ ላሚን ያማል፣ በርናል እና ፋርሚን ሎፔዝ ቀሪዎቹን ግቦችን አስገኝተዋል። በአንቶኒ ኢላንጋ ኒውካስትል 2 ግቦችን ከመረብ አሳርፈው ነበረ። ሁለቱም ቡድኖች የመጀመሪያ ጨዋታቸውን አንዳቻ መለያየታቸው የሚታወስና የካታሎን ተወካይ በድምር ውጤት 8-3 በማሸነፍ ሩብ ፍጻሜን ተቀላቅሏል። ተጨማሪ 5 ሰዓት ላይ የተካሄደው ሊቨርፑል ከጋላታሳሪ 2-0 በማሸነፍ ሩብ ፍጻሜውን ተቀላቅሏል። በአውሮፓ ሻምፒየንስ ሊግ ጥሎ ማለፍ የመልስ ጨዋታ ሊቨርፑል ከጋላታሳሪ ጋር ተጫውቶ ነበረ። 4-0 በማሸነፍ ሩብ ፍጻሜውን ተቀላቅሏል። በአንፊልድ በተደረገ ጨዋታ ዶሚኒክ ሶቦስላይ፣ ሁጎ ኤኪቲኬ፣ ግራቨንበርች እና መሐመድ ሳላ ግቦቻቸውን አስቆጥሯል። እያንዳንዳቸው አንዳንድ ግብ ነው ያስቆጠሩት። ሊቨርፑል የመጀመሪያ ጨዋታ 1-0 ቢሸነፍም በድምር ውጤት 4-1 በማሸነፍ ነው ለሩብ ፍጻሜ የደረሰው። በሌላ ጨዋታ ቶተንሃም ስፐር ከአትሌቲኮ ማድሪድ 3-2 ቢያሸነፍም በድምር ውጤት 7-5 መሸነፉ ተከትሎ ከውድድሩ ውጪ ሆኗል። ባየር ሙኒክ አትላንታን 4-1 አሸንፏል። ሙኒክ የመጀመሪያ ጨዋታ 6-1 ማሸነፉ የሚታወስ ሲሆን በድምር ውጤቱ 10-2 በማሸነፍ ለሩብ ፍጻሜ የደረሰ ውጤት አስመዝግቧል። እንግዲህ በአሁኑ ቻምፒየንስ ሊግ ላይ ብዙ ጎሎች ሲቆጠር እንደዚህ ሲቆጠር አይተናናቅም። ይሄኛው ደግሞ የባሰ ነው። እንግዲህ በድምር ውጤት አስቡት 10-2 ያሸነፈ ነው። እንግዲህ ሩብ ፍጻሜው ደግሞ ምን አይነት ትንቅንቅ እንደሚኖር ይጠበቃል። እንግዲህ በአጠቃላይ ስናይ በ28 ግቦች ተቆጥሮባቸው የተሸኙ የእንግሊዝ ክለቦችን ነው የምናየው። በ25-26 የውድድር ዘመን በአውሮፓ ሻምፒየንስ ሊግ ታሪክ የእንግሊዝ ፕሪሚየር ሊግ ክለቦች አንገታቸውን ደፍተው የመጡበት ወይ ደግሞ የገቡበት ሆኗል። 6 ክለቦችን በማሳተፍ የትኛውም ሊግ የበለጠ የበላይነት ይዘው የጀመሩት የእንግሊዞች ገና በጥሎ ማለፍ 4 ክለቦችን አጥተዋል። ቼልሲ፣ ማንቸስተር ሲቲ፣ ቶተናም እና ኒውካስትል በአንድ ጊዜ ከውድድሩ ሲሰናበቱ ይህ ክስተት በአውሮፓ መድረክ
ከአንድ ሀገር 4 ቡድኖች በአንድ ዙር ሊሰናበቱ በታሪክ የመጀመሪያ ሆኖ ነው የሚመዘገበው ወይ ደግሞ የተመዘገበው። የሚገርመው ተሸንፎ መሰናበታቸው ብቻ ሳይሆን 4ቱ ቡድን በአጠቃላይ 28 ግቦችን ያስተናገዱት። በቃ ይሄ ደግሞ የጎል ናዳ ነው የወረደባቸው ማለት እንችላለን። በተለይ ቼልሲ እና ኒውካስትል እያንዳንዳቸው 16 ግቦችን በማስተናገድ ያልተጠበቀ ሽንፈት ገጥሟቸዋል። ያልተጠበቀ ሽንፈት ነው የገጠማቸው። በውጤት ቀውስ ውስጥ የሚገኘው ቶተንሃም ሆትስፐር 7 ግቦችን ሲያስተናግድ ማንቸስተር ሲቲ በ5 ግቦች ተሸኝቷል። ወደ ሩብ ፍጻሜ ያለፉት አርሰናል እና ሊቨርፑል እያንዳንዳቸው የተቆጠረባቸው 1 ግብ ብቻ ነው። በ6 ቡድኖች ተወክሎ የነበሩ እንግሊዝ ፕሪሚየር ሊግ አሁን 2 ቡድኖች ብቻ ቀርተውታል። በሩብ ፍጻሜ ስፔን 3 ቡድኖችን በመወከል ቀዳሚነት ተቀምጣለች። ጠንካራ ፉክክር ይስተዋልበታል ተብሎ የሚጠበቀ የሩብ ፍጻሜ ጨዋታ ሪያል ማድሪድ ከባየር ሙኒክ ነው የደረሰው። ሊቨርፑል ከፒኤስጂ፣ ባርሴሎና ከአትሌቲኮ ማድሪድ እና አርሰናል ከስፖርቲንግ ሊብዘን የሚገናኙበት ይጠበቃል። እንግዲህ እስቲ ሀሳብ አስተያየታችሁን ስጡበት። ማን ያሸንፋል? ባየር ሙኒክ እስቲ ግምታችሁን ስጡ። ሊቨርፑል ከፒኤስጂ፣ ባርሴሎና ከአትሌቲኮ ማድሪድ፣ አርሰናል ከስፖርቲንግ ሊብዘን የሚገናኙበት ነው። የትኛውስ ቀላል ጨዋታ ይሆንለታል ተብሎ የሚጠበቀው? በእኔ በኩል የሚያስቀምጠው ቀላል ጨዋታ ይሆናል ብዬ የማስበው አርሰናል ከስፖርቲንግ የሚጫወቱት ነው። ባየር ሙኒክም ከማድሪድ ጋር ከባድ ጨዋታ ይሆናል። ሊቨርፑል ከፒኤስጂ እንደዛው ከባድ ጨዋታ ነው። ባርሴሎና ከአትሌቲኮ በእርግጥ እነዚህ በስፔን ላሊጋ ላይ ደጋጋሚ የሚገናኙ ክለቦች ናቸው፣ እርስ በርስ የሚተዋወቁ ነው። ስፖርቲንግም ከአርሰናል ጋር ያው አርሰናል በቀላሉ ይህን ጨዋታ የሚያሸንፍ ይመስለኛል። አርሰናል በዚህ የድልድል ላይ እድለኛ ነው። በባለፈውም የደረሰው ከሌሎቹ አንጻር የተሻለ ስለነበረ እድለኛ ነው ማለት እንችላለን። ለዛሬ ይዤላችሁ የመጣሁት መረጃዎች እነዚህን ይመስላሉ። እንግዲህ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዛውም ለሌሎች እንዲደርሳቸው ላይክ፣ ሼር አድርጉት። መልካም ጊዜ፣ መልካም ቀን ይሁንላችሁ።